እጅግ በጣም ያሳዝናል። ታዋቂው ጋዜጠኛ ራሱን ማጥፋቱ ተሰምቷል። ሰላም እንደምን አላችሁ የተወደዳችሁ የመላ መረጃ ቤተሰቦች፣ ይህ መላ መረጃ ነው። መላ መረጃችን ከሰዓቱ መረጃዎች ጋር ብቅ ብሏል። በጣም አሳዛኝ ዜናውን ይዘን መጥተናል። ከመረጃዎቻችን ጋር አብራችሁን ቆዩ። እስከዛውም ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ ይሁንላችሁ። እንግዲህ ሰሞኑን መነጋገሪያ ከሆኑ ጉዳዮች አንዱ የጋዜጠኛ ሶፎንያስ ጉዳይ ነው። ጋዜጠኛ ሶፎንያስ እንግዲህ በጣም ብዙ ነገሮች ሆነው መካድ የማይችለው መረጃ ተገኝቶበት እንግዲህ በጣም ብዙ ነገር ከተወራበት በጣም ብዙ ነገር ከተፈጠረ በኋላ እንግዲህ ከረጅም ጊዜ ከወራት ቆይታ በኋላ ከትናንት ወዲያ ጀምሮ ወደ ሶሻል ሚዲያው መመለሱ ይታወቃል። እንግዲህ የሰሞኑ የመነጋገሪያ ርዕስም እሱ ነበረ። የተለያዩ የፌስቡክ ፖስቶችንም ጭምር ሲፖስት እንደነበረ ባለፉት መረጃዎቻችን ይዘን መቅረባችን ይታወሳል። እና የተለያዩ ፖስቶች እየፖስተ ብዙዎች የተነጋገሩበት ሰዎች ሊከታተሉ ይገባል ይሄን ሰው ብለው እንግዲህ በብዙ ሲያነጋግር ነበረ። እንግዲህ በጣም የሚገራርሙ ፖስቶችን በቶሎ በትንሽ ደቂቃ ልዩነት ፖስት ማድረጉ ይታወሳል። ከዛም ባሻገር ደግሞ እህቱና እናቱ ወደ አንድ የዩቲዩብ ቻናል በመቅረብ እንግዲህ ሶፎንያስ እንደጠፋና ኢቭን እናቱ ላይም ጥቃት ሊያደርስ እንደሞከረ ገልጸው ነበረ። እንደዛ ከሆነ በኋላ እንግዲህ ብዙም ሳይቆይ በትናንትናው ዕለት ሶፎንያስ እንግዲህ የይቅርታ ቪዲዮውን ለባቡል ኸይር በጎ አድራጎት ድርጅት እና ለእናቱ እንግዲህ ይቅርታ ሲል የተደመጠበት በጣም ብዙዎች ያዘኑበት በጣም ብዙዎችን በሐዘን የሞላ ቪዲዮ አጋርቶ ነበረ። እንግዲህ ይህ ግለሰብ እንደምታውቁት በጣም ትልቅ ዝና የነበረው በአንድ ወቅት በጣም ጥሩ ሁኔታ ላይ የነበረ ለብዙ በጎ አድራጎት ድርጅቶችም አምባሳደር የነበረ ኢቭን ለቤተ ክርስቲያን በተደረጉ የገቢ ማሰባሰቢያ ፕሮግራሞች ላይም ጭምር ተሳትፎ የነበረ ግለሰብ እንደሆነ እናስታውሳለን። እንግዲህ ከወራት በፊት በተፈጠረ እና በወጣበት መረጃ መሰረት የሌዝቢያን ወይም ተመሳሳይ ጾታ ጋብቻ በሚሉ ሰዎች ተርታ ተመድቦ እጅግ ሲነጋገር እንደነበረ በጣም ብዙዎችም እንዳዘኑበት እና ኢቭን በጣም ብዙ ነገር እንደተፈጠረ እናስታውሳለን። ከዛም ቆይቶ ወደ ገዳም እንደገባና ኢቭን የአእምሮ ህመም እንደነበረበት ከዛ እሱንም ታክሞ ጨርሶ ወደ ገዳም እንደገባ እናስታውሳለን። ከዛ በኋላ ነው እንግዲህ የገዳም ቆይታውን ጨርሶ ስጋው ደሙን ወስዶ እንደወጣ ብዙ መረጃዎች የሚያመለክቱት። ከዛም ባሻገር ያንን ሁሉ ነገር ከጨረሰ በኋላ ከብዙ ቆይታ በኋላ እንግዲህ ፌስቡክ ላይ በአንድ ፖስት ብቅ ማለቱ ይታወሳል። እንግዲህ እንደሚታወሰው ይህን ፖስት ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ ለታላቁም ክብር ስላበቃኝ ደስ ብሎኛል። ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብም አንገታችሁን አስደፍቻለሁና ከልባችሁ ይቅር በሉኝ ምናምን ብሎ ጽፎ ፖስት አድርጎ በቅርቡም በሶሻል በተለይ በትልቅ ሚዲያ ቀርቦ ይቅርታም እንደሚጠይቅ ተናግሮ ፖስት ማድረጉ ይታወሳል። በጣም የሚገርመው ደግሞ ያንን በፖስተ በሰዓታት ልዩነት ውስጥ አስቸኳይ ይድረሱልኝ ጥሪ ብሎ በሰዓታት ልዩነት ውስጥ በ5 ሰዓት በ4 ሰዓት ልዩነት ውስጥ ፖስት አድርጎ እንትን ማለቱ ይታወሳልና ላንብብላችሁ ፖስቱን። አስቸኳይ የእርዳታ ጥሪ ይላል ርዕሱ። አሳሳቢ የአእምሮ ህመም ወይም ባይፖላር ዲስኦርደር ታምሜ የሕክምና ክትትል ላይ ነኝ። እኔን ማገዝ የምትፈልጉ በኢትዮጵያ ንግድ ባንክ ብሎ አካውንቱን ጠቅሶ በስሙ ያለውን አካውንት ጠቅሶ እንግዲህ ተማጽኖ አቀረበ። እንደዛ ባደረገ በደቂቃዎች ውስጥ ደግሞ እንደገና መልሶ እንዲህ ብሎ ፖሰተ። ሰው ሲኖር እኮ ነው ስልክ የሚቀማው። ምናልባት ኮሜንቶቹን አይቶ በጣም ብዙ ሰዎች በሚሰጡት አስተያየት ተነስቶ ይመስለኛል ቀድሞ በፖስታቸው ፖስቶች ሰዎች ተገርመው ፖስት ያደረጉትን ነገር አይቶ ይመስለኛል ያንን ፖስት የፖስተው። ሰው ሲኖር እኮ ነው ስልክ የሚቀማው፣ ምን ሰው አለ ከጎኔ ብሎ ጥያቄ ምልክት አድርጎ ወበከንቱ ብቻ ነበር የከበበኝ። የውሸት ቤተሰብ
የውሸት ጓደኛ፣ የውሸት ወዳጅ ብሎ ፖስት አደረገ። እጅግ በጣም ያሳዝናል። እንግዲህ ከዚህ ፖስት የምንመለከተው በጣም ብቸኛ እንደሆነና በጣም ከባድ ጊዜ እያሳለፈ እንደሆነ ነው። በጣም አስገራሚው ነገር ደግሞ እንደገና ያንን በፖስት በደቂቃዎች ውስጥ የአንድን ሰው ፎቶ ለጥፎ ዋና ጠላቴ ይህ ሰው ነው ብሎ ስልክ ቁጥሩን፣ አድራሻውን፣ የሚገኝበትን ቦታ በጣም ብዙ ዝርዝሮችን ጽፎ ፖስት አደረገና እንደዛ አድርጎ ባደረገ በሁለተኛ ቀን እንግዲህ ቤተሰቦቹ ወደ አንድ የዩቲዩብ ቻናል ቀርበው ልጃችን የለም ጠፍቷል ብለው ማውራታቸው ይታወሳል። ያ ማለትም ትናንት ማለት ነው። ይህንን ማለታቸው ይታወሳል። ጭራሽ ይብሱን ደግሞ እናቱን ላይ ጥቃት ሊያደርስ እንደሞከረ፣ ግድያ ሊያደርግ እንደሞከረ፣ በጣም የፈላ ዘይት እናቱ ላይ ሊደፋ እንደሞከረና ለጥቂት እንደተረፉ እናቱ ራሳቸው ወደ ዩቲዩብ ቻናሉ ቀርበው መናገራቸውን እናስታውሳለን። እና በጣም ከባድ ሁኔታ ላይ እንዳለ የምንረዳው ነገር ነበረ። ከዛም በሁለተኛው ቀን ነው አሳዛኝ የሆነውን ቪዲዮ አሁን በዚህ ቪዲዮ እየተመለከታችሁ ያላችሁትን የተማጽኖ ቪዲዮ ለባቡል ኸይር በጎ አድራጎት የለቀቀው ይቅርታ በሚል እና በጣም አሳዛኝ፣ በጣም ልብ የሚነካ፣ በጣም ልብ የሚሰብር እና ብዙዎችም ይሄ ሰው ግለሰብ ድጋፍ ሊያገኝ ይገባል፣ እርዳታ ሊያገኝ ይገባል ብሎ እንዲሉ ያደረገ እና እንግዲህ ፊቱን እንደምትመለከቱት የቀድሞ የወዙ የለም፣ የቀድሞ አቅሙ ስጋው እንደከዳው እናያለንና እጅግ በጣም አሳዛኝ ቪዲዮ ነው። እጅግ በጣም የብዙዎችን ልብ የነካ ነው። በጣም የሚያሳዝነው ነገር ደግሞ ይሄን ቪዲዮ ፖስት ካደረገ በኋላ ቤተሰቦቹ ፈልገው እንዳጡት ሊያገኙት እንዳልቻሉ ሲወራ ቆየ እና እንደዛ በሆነ ነገሮች ውስጥ እንደዛ መጥፋቱን በመሰማቱ በጣም ብዙ የዩቲዩብ ቻናሎች ላይ፣ ሶሻል ሚዲያዎች ላይ አንዳንድ ወሬዎች ይወሩ እንደጀመረ እኛም ይህንን ነገር ማጣራት እንደጀመርን እንገልጻለን። በጣም ብዙ በጣም የሚያሳዝኑ ነገሮችን ስንመለከት ነበረ። ኢትዮጵያ ውስጥ የተለመደው ነገር ምንድን ነው? በጣም ብዙ ጊዜ የሆነች ነገር ሲፈጠር፣ የሆነች ኮሽታ ሲፈጠር ብዙዎች ለሶሻል ሚዲያ ጥቅማቸው ሲባል ለሚያገኙት በዩቲዩብ በቲክቶክ በተለያዩ ለሚያገኙት ጥቅሞች ሲባል እገሌ እንዲህ ሆነ፣ እገሌ እንዲህ አደረገ፣ እገሌ እንዲህ ሆነ የሚሉ ነገሮችን ሲሉ እናያለን፣ እንመለከታለንና በጣም የብዙዎች ልብ የሚነካ በጣም ብዙዎችን ያስደነገጡ የዩቲዩብ ፖስቶችን ስንመለከት ነበረ። ኢቭን መግቢያው ላይ እንደተናገርኩት ራሱን አጠፋ የሚል የተለያዩ ቪዲዮዎች ዩቲዩብ ላይ የተለቀቁ መሆናቸውን ተከትሎ ይህንን ጉዳይ ለማጥራት ነው ይህንን መረጃ ይዘን የቀረብ ነው። ምንም አይነት ራሱን እንዳጠፋ፣ ምንም አይነት ራሱን ላይ ጉዳት እንዳደረሰም የመጣ መልእክት የለም። እንግዲህ ቤተሰቦቹ እንደገለጹት ከሆነ አሁን ሕክምና ላይ እንዳለ፣ ትሪትመንት ላይ እንዳለ፣ በሕክምና ስለተያዘ ለደህንነቱም ሲባል ያለበትን ቦታ እንዳይጠቆም፣ ያለበትም ሆስፒታል እንዳይነገር ተደርጎ ሕክምና የተደረገ እንዳለ የሚገልጹ መረጃዎች ስላሉ እባካችሁን ለዩቲዩብ ጥቅም፣ ለተለያዩ ሶሻል ሚዲያዎች ጥቅም በሚል በእነዚህ አይነት ምክንያቶች የሰውን ህይወት የምትበጠብጡ ሰዎች ከተግባራችሁ እንድትታቀቡ እንግዲህ መልእክታችንን ማስተላለፍ እንፈልጋለን። ቢቻል ነገሩን በዝምታ ይዘን እንዲረጋጋ፣ እሱም ቤተሰቦቹም እንዲረጋጉ ብንተው መልካም ይመስለኛል። እንደዚህ አይነት ነገሮች ብዙ ጊዜ የሰውን ህይወት ሲያናጉ እናያለንና እንዲህ ነገሮች ቢስተካከሉ ባይ ነኝ። አመሰግናለሁ። መላ መረጃ እንግዲህ መረጃዎችን በማጥራት ይታወቃል እና የተለያዩ እውነታ ያላቸው መረጃዎች ከፈለጋችሁ መላ መረጃ አንድንም ሁለትንም ሰብስክራይብ እንድታደርጉ እናሳስባለን። ይህ መላ መረጃ ነው፣ የታማኝ መረጃዎች ምንጭ። ሰብስክራይብ ቻናላችንን በማድረግ እንግዲህ ታማኝ መረጃዎችን ይቀበሉ እንላለን። እናመሰግናለን።